ኦኬ ጌስ ምንም አይነት ገንዘብ ከእናንተ ሳታወጡ ማለት ነው እንዴት ፍሪ ኮይኖችን ቲክታክ ላይ ማግኘት ትችላላችሁ? የዛሬው ቪዲዮ ስለዛ ነው ማለት ነው። እንዴት አርግታችሁ ከእናንተ ምንም አይነት ገንዘብ ሳታወጡ ነፃ ኮይኖችን ቲክታክ ላይ አግኝታችሁ ለሰው መስጠት እንደምትችሉ ነው። እዚህ ጋር ግን ይህን ነገር ሳሳያችሁ ሁለት ማወቅ ያለባችሁ ነገር አለ። አንደኛው ይህን አፕሊኬሽን ስታወርዱት ማለት ነው ከፕሌይ ስቶር የምናወርደው የቲክታክ አፕሊኬሽን ትሬጀሪ ቦክስ አያሳየንም። ኮይኖች የምናገኘው በትሬጀሪ ቦክስ ነው። ስለዚህ ይህን አፕሊኬሽን ስናወርድ መጀመሪያ የምንጠቀምበትን የቲክቶክ አፕሊኬሽን ማለት ነው ዲሌት ማድረግ አለብን። ዲሌት ካደረግነው በኋላ ይህን አፕሊኬሽን ኢንስቶል እናደርጋለን። ኢንስቶል ከማድረጋችሁ በፊት ግን ሌላኛው ማወቅ ያለባችሁ ነገር ምናልባት እናንተ የከፈታችሁበትን አካውንታችሁን የከፈታችሁበትን የኢሜይል አካውንታችሁ ወይ ደግሞ ፎን ነምበራችሁን ማታስታውሱት ከሆነ ወይም ደግሞ ቱ ስቴፕ ቬሪፊኬሽን ኦን አርግታችሁ ፓስወርዳችሁ ረስታችሁት ከሆነ ማለት ነው ይህ ነገር ይቅርባችሁ ይላለው ከወዲሁ ማለት ነው። ምክንያቱም የቀድሞ አካውንታችንን እዚህ አዲሱ አፕሊኬሽን ላይ ሎጊን አርግተን ነው የምንጠቀመው። ስለዚህ አካውንታችሁን እንዳታጡት ማለት ነው። ይሄን ነገር ማታስታውሱ ወይ ደግሞ ማታቁ ሰዎች ከሆናችሁ ይሄ ነገር ይቅርባችሁ። ይሄ ነገር ፓስወርዳችሁ የምታስታውሱ እንዲሁም ደግሞ የቲክቶክ አፕሊኬሽናችሁን የከፈታችሁበት የኢሜይል አካውንት እንዲሁም የስልክ ቁጥራችሁ እናንተ ጋር ያለ ሰዎች ግን ይህን ስቴፕ ከኔ ጋር ስሩ ማለት ነው። ኦኬ ጌስ መጀመሪያ አፕሊኬሽኑን ያላወረዳችሁ እዚች ጋር እንደምታዩት የቴሌግራም ቻናል ሊንክ አለ ማለት ነው። እችኛዋን ትነኳታላችሁ። ከዛም በኋላ ሶስት ነጠብጣቡን ትነኩታላችሁ። ከዛም በኋላ ኦፕኒንግ ብራውዘር ትሉና ወደ ቴሌግራም እንገባለን። በምታዩት መንገድ ቴሌግራም ከገባችሁ በኋላ እዚህ ጋር እንደምታዩት ማለት ነው የቲክቶክ ኮይን በነፃ የሚል አለ ማለት ነው። ይሄኛውን ትነኩታላችሁ። ልክ ስትነኩት ወደዚህ ያመጣችኋል ማለት ነው። አፕሊኬሽኑ ወዳለበት መጀመሪያ ይሄን አፕሊኬሽን ኢንስቶል ከማድረጋችሁ በፊት የምትጠቀሙበትን የቲክቶክ አፕሊኬሽን መደለት አለባችሁ ማለት ነው። የምትጠቀሙት የቲክቶክ አፕሊኬሽናችሁን ትደልታላችሁ። ከዛ በኋላ እዚህ ጋር መታችሁ ችኛዋን ዳውንሎድ ታደርጓታላችሁ ማለት ነው። ኢንስቶል ካደረግነው በኋላም ወደ ቲክቶካችን እንገባለን። ከዛም ልክ በዚህ መንገድ ያመጣላችኋል። እዚህ ጋር ሞድ ሴቲንግ የሚለውን ትነኩታላችሁ። ከዛም ቼንጅ ኮንቴንት ስትሬጅ የሚለውን ነከዋለን። ከዛ ወደ ላይ ታረጉትና ወይ አረብ ሀገራቶች ላይ ማድረግ ትችላላችሁ፣ ወይ ደግሞ ዩኬ ላይ ማድረግ ትችላላችሁ። የተለያዩ ሀገራቶች አሉ። አንዳንዱ ላይ ይሰራል፣ አንዳንዱ ላይ አይሰራም። ወደ ላይ እናደርገዋለን። ኦኬ እኔ ዩናይትድ ኪንግደም ላይ ነው ማድረገው። ከዛም በኋላ ጎባክ ሚሊዮን ትነኩታላችሁ። ክሎዝ ሚሊዮን ነከዋለን። ይህን ስኪፕ ማድረግ እንችላለን። ከዛም ስታርት ዋቺንግ ሚሊዮን ነከዋለን። ከዛም እንደምታዩት ስዋይፕ አፕ ፎርሞል ይላል። ይሄኛውን ስዋይፕ ማድረግ ትችላላችሁ። ከዛም በኋላ ፕሮፋይል ሚሊዮን ትነኩትና ማለት ነው ሎጊን ታደርጋላችሁ ከዚህ ቀደም በነበራችሁ አካውንት ማለት ነው። እዚህ ጋር ዩዝ ፎን ነምበር ወይም ኢሜይል ወይ ደግሞ ዩዘር ኔም የሚለውን ትነኩትና በስልክ ቁጥር ከነበር የቀድሞ አካውንታችሁን የከፈታችሁ 9 ብላችሁ ጀምራችሁ በስልክ ቁጥር ትነኩትና ኮንቲኒው ብላችሁ ቀጥታ ወደ እኔ እንግዲህ አካውንቴን በኢሜይል ስለከፈትኩት በኢሜይል ሎጊን አደርገዋለሁ። ወይ ደግሞ ፓስወርዳችሁን መጠቀም ትችላላችሁ። ኦኬ በዚህ መንገድ ቱ ስቴፕ ቬሪፊኬሽን አልፍ ያለው ማለት ነው። እኔ እዚህ ጋር ፐርሚሽን ሲጠይቃችሁ አሎ በሉት። ከዛም የሰው ላይቭ ላይ ከገባችሁ በኋላ እንደምታዩት ትሬጀሪ ቦክስ አለች ማለት ነው። ትነኳታላችሁ። ደቂቃ አለ። አሁን 3 ደቂቃ ይቀረዋል ይሄኛው ትሬጀሪ ቦክስ። እዚህ ጋር እንደምታዩት ማለት ነው ደቂቃው 30 ሴኮንድ ወይ ደግሞ 25 ሴኮንድ ሲሆን እችኛዋን እዚህ ጋር ታፕታ ማድረግ ትጀምራላችሁ። ከዛም በኋላ እንደ ኔትወርካችሁ ነው። ኔትወርካችሁ ጥሩ የሚሆን ከሆነ ጥሩ ኮይን ይሰጣችኋል። ኔትወርካችሁ ደግሞ መጥፎ የሚሆን ከሆነ ምንም ላይ ሰጣችሁም ይችላል ማለት ነው። አሁን ይሄ ሰው ያስቀመጠው 21 ኮይን ለ19 ሰዎች ነው ማለት ነው። ስለዚህ እነዚህ 19 ሰዎች ማለት ነው እቺን 21 ኮይን አንድ ወይ ደግሞ ሁለት የሚደርሱ ሰው ይኖራል ማለት ነው፣ ይካፈሉታል። በዚህ መንገድ አድርግታችሁ ከትሬጀሪ ቦክስ ኮይኖችን መሰብሰብ ትችላላችሁ።